አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋጢማ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እናንተስ እንዴት ናችሁ? ረመዳንስ እንዴት ይዟችኋል? አብሽሩ። አላህ ሱብሓነሁ ወተዓላ ጾመው አጅር ከሚያገኙ ከእነሱ አላህ ያድርገን ማለት ነው። ዛሬ ሾርባ እንሰራለን ማለት ነው። ላይክ ሰብስክራይብ እያደረጋችሁ እናንተ ማበረታቱኝ። እዚህ ጋር ቲማቲም አለ፣ ከዛ ደግሞ ነጭ ሽንኩርት አለ። ብስምላህ ይህንን ፈጭቼ እመለሳለሁ ማለት ነው። በተሳብ እዚህ ጋር ቲማቲም እና ነጭ ሽንኩርቴን ፈጭቼ ጨርሻለሁ ማለት ነው። ብስሚላ እዚህ ጋር ባዶ ብረት ድስት ነው፣ ምንም ነገር አይኖረውም። ብስሚላ እንደዚህ አረግና ማለት ነው ቤተሰብ ይሄ ሞራ ነው ማለት ነው። ሞራ ብስሚላ። እዚህ ጋር ደግሞ ቤተሰብ የሳምቡሳ የተፈጨ ስጋ ማለት ነው። የተፈጨው እንትን ጋር ያኔ ድንብላል ቅጠል ጋር ነጭ ሽንኩርት፣ ቀይ ሽንኩርት አድርገው አንድ ጋር ነው ተፈጭቶ የሚመጣው ማለት ነው። ጀሄዝ ነው። ከዛ ይሄንን ደግሞ ለሳምቡሳችን እናበስላለን ማለት ነው። ቅመማ ቅመምን እጨምርበታለሁ፣ አሳያችኋለሁ ማለት ነው። ቤተሰብ ቅድም የፈጨሁት ቲማቲም እዚህ ጋር ደርሷል። ከዛ አሁን ለማጣጥ ቤጃ ይዘርጋለሁ። ብስሚላ ለሃማችንን እንጨምራለን ማለት ነው። እዚህ ጋር ያረኩት ደግሞ የሀጃ የተከካ ነው። አሁን አጥቤ ደግሞ ተማችን እዚህ ጋር ደርሷል ማለት ነው። ብስሚላህ ስጋችን ማለት ነው። እዚህ እንትናችንን እንጨምራለን፣ የሀጃ ክካችንን ማለት ነው። አጥቤዋለሁ። ብስሚላህ ቤተሰብ እዚህ ጋር ሾርባችን ላይ የምንጨምረው ሱራ አለ። ሱራ ማለት ያኔ ይሄንን አላውቀውም። ዶሮ አረብ ቤት መዳም ቅመሞች ታውቁታላችሁ ብዬ ተስፋ አለኝ ማለት ነው። ይሄ ውስጡ ያለው ግን ሄል ወረቅ ጋር የባህር ዛፍ ቅጠል ማለት ነው። እንደገና ደግሞ ጊርፋ፣ ሌላ ነገር የለውም። እንደዚህ ጃይዝ ይሆናል ማለት ነው። ሾርባ ላይ የሚጨመር። አሁን ወደ ሾርባችን ሀጃችንን እና ስጋችንን ቲማቲማችንን እንዲያቁላልተን እዚህ ጋር ደርሷል ማለት ነው። አሁን ወደ ውሃ መጨመር እንሄዳለን። ብስሚላ እንደዚህ ስቁላላ ምርጥ ነው የሚሆነው ማለት ነው። እሺ ብስሚላ ማለት እንቁላላችንን እንጨምራለን። ብስሚላ የኛ እንግዲህ የኛ ሾርባ እንደዚህ ነው። በሁሉም ቤት ሊለያይ ይችላል። የኛ ግን እንደዚህ ነው ማለት ነው። ቤተሰብ እዚህ ይሄን ነው የምንጨምረው። ይቀረናል ጨው ደግሞ እንደ ቀድራችሁ ማድረግ ትችላላችሁ። ሌላ ነገር አይጨመርም።
ጨውና ይሄንን ብቻ ነው ማለት ነው። እዚህ ጋር ደግሞ ቤተሰብ ስጋችንን አብስለናል፣ የሳምቡሳችንን ማለት ነው። ከዛ እዚህ ጋር ምን እጨምራለሁ መሰላችሁ? ፍልፍል አስዋድ፣ ከሞን፣ ጨው ነው የምጨምረው። የሳምቡሳችንን እንደዚህ ጃይዝ ካረግን አሁን ደግሞ ወደ አጀና እንሄዳለን ማለት ነው። ያኔ እኔ በአጃሂዝ አይደለም የምሰራው ራሴ ጃይዝ አድርጌ ነው ማለት ነው። ቤተሰብ የሳምቡሳዬን ዱቄት እዚህ ጋር ነፋፍቼ ጃይዝ አድርጌ ያለው ጨውና ደቂቅ ማለት ነው ዱቄት። ከዛ እዚህ ጋር ደግሞ የገህዋ ያኔ የቡንሽ ስኒ ማለት ነው ዘይት አንድ ብስሚላ አረግ ያለው ማለት ነው። ከዛም ብስሚላ እንደዚህ አረገዋለሁ ማለት ነው። እሽት ሳይሆን መጀመሪያ ሆኖ ምንም በዘይቱ አንድ አፍታ እንደዚህ ማረግ ግድ ይላል ማለት ነው። እሺ በነገራችን ላይ ጀህዝ የምትሰሩ ሰው የተገላግላችኋል። ወላሂ ይሄ በጣም ነው የሚያደክመው። ብቻ አልሐምዱሊላህ ደስተኛ ነኝ በስራዬ አልሐምዱሊላህ። እንደዚህ አድርገን ልክ በሶ እንደሚበሳበሰው ማለት ነው። እንደዚህ ካሸን በኋላ ከዛ ውሃ ጠብ እያደረግን እናሸዋለን ማለት ነው። ቤተሰብ እዚህ ጋር ደርሷል ማለት ነው። ቤተሰብ እዚህ ጋር ሽፍት ነው የሚሉትን አድርጌበታለሁ። ቢስሚላህ ረህማን አሳምቡሳዬ ላይ ማለት ነው። ደስ ደበላልቃለሁ። ከዛ እዚህ ጋር ደግሞ ቅድም ያርጀንኩትን አጀና ለዚህ አድርጌያለሁ። ልክ በቀጥሬ ማለት ነው። ድቅ እያደረኩ ለማሸት እንዲመቸኝ። ከዛ እዚህ ጋር እንዳርጌያለሁ ላሽ ነው ማለት ነው። በእጄ ያኔን በዚህ ማለት ነው። በዚህ እንደዚህ ዳምጣለሁ ማለት ነው። ዳምጣለሁ ነው የሚባለው። አይ ብስሚላህ ረህማን ረሂም እንደዚህ አረግና ቤተሰቦቼ የኔ ውዶች እዛ እንደዚህ ታረጋታለህ። እንደዚህ አደርጋለሁ ማለት ነው። የኛ ሳምቡሳ እንደዚህ ነው። ያኔ ጀሄዙንም ወረቃውን የምሰራው ለጁብና ብቻ ነው። ለሃም የሚሰራው እንደዚህ ነው ማለት ነው። ቤተሰብ ሳምቡሳችንን እዚህ ጋር አድርሰናል። ዛሬ እንግዳ ስላለብኝ በትንሹ ነው የሰራሁት ማለት ነው። ይሄንን ደግሞ ማለት ነው ይሄንን እዚህ ጋር ትንንሾችን ታዘዘ ላይ ተጠረፉ ማነሳው ነው ማለት ነው። በኋላ እንደ ብስኩት ይሆናሉ። እዚህ ደርሰናል ሳምቡሳችንን ማለት ነው። ሾርባችንንም አዳርሰናል። ብስሚላ ሾርባችንም እዚህ ደርሷል ማለት ነው። ቤተሰብ ሾርባችን እዚህ ደርሷል። እንደዚህ አስመር የሆነው ጥቁሩ ስንዴ ያለ አይደለ? ጥቁር ስንዴ ነው እንደዚህ ማለት ነው። ነጩን አይደለም የሚበሉት፣ ያወፍራል እያሉ ነጩን አይበሉም። ነጩን ዱቄት አይፈልጉትም ማለት ነው። አስመሩን ነው የሚፈልጉት፣ ጥቁሩን ዱቄት። ሰላም ብያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መልካም ጊዜ ቤተሰብ። በሌላ እስከምንገናኝ መልካም ረመዳን